ገንዘቡን ሳይሆን ሙዚቃውን ማከብር ሰው ነኝ። ድምፃዊት ዘቢባ ግርማ እንደምን የተሰኘውን አልበሟን የፊታችን ግንቦት 1 ዓርብ ዕለት በራሷ ዩቲዩብ ቻናል ልትለቅልን ነው። እኔ ኩኩዬን በጣም የምወዳት በጣም ማከብራት ድምፃዊት ናት። የሆነች ምስላት ዘቢባ አለች። በቃ እንደነ አስቴር አወቀ እንደነ መሐሙድ አህመድ ትልልቆቹ ብዙ ከባድ ብዙ ለሐስጨራሽ ዘቢባ ግርማ ማለት በእሳት የተፈተነች ከእሳት ውስጥ የወጣች ዳይመንድ ነሽ ለኔ። እናቴ እንኳን ደስ አለሽ። እኔ ሳድግ እንዳንቺ ጠንካራና ጎበዝ ሴት መሆን ነው የምፈልገው። ፊቴን ስመልሰው የተጓዝኩበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው ብዙ ሰዎች አሉኝ ሰዎች የምላቸው። እንደ ምንም የተሰኘው የዘቢባ ግርማ የሙዚቃ አልበም የፊታችን ዓርብ የግንቦት 1 ሊመረቅ ነው። ኪነት ኢንተርቴይንመንት እና ፍካት ኢቨንት እና ዲኮር የዘቢባ ግርማን እንደምንም የተሰኘውን የሙዚቃ አልበሟን ለማስመረቅ በዝግጅት ላይ ይገኛል። ይህ እንደምንም የተሰኘው አልበም በግጥም ይልማ ገብረአብ፣ ሞገስ ተካ፣ ዓለም ፀሐይ ወዳጆ፣ መሰለ ጌታውን፣ ናትናኤል ግርማቸው፣ ወንደሰን ይሁብ፣ ፍሬዘር አበበ ወርቅ፣ እልፋግድ ምሻው፣ ኒና ግርማና ገዳ ሐምዳ በግጥም የተሳተፉበት ሲሆኑ በዜማ በኩል አንጋፋዎቹ አበበ ብርሃኔ፣ ሞገስ ተካ፣ ኢንጂነር ፋንታው ጨፎ፣ አህመድ ተሾመ ዲምቢ፣ አንተነህ ወራሽ፣ ምህረተአብ ደስታ፣ ካሙዙ ካሳ፣ ዳንኤል ዘውዱ፣ ዳኒ ቀዮ እንዲሁም አብዲ ያሲን የተሳተፉበት ሲሆን በሙዚቃ ቅንብሩ በኩል አቤል ጳውሎስ፣ ታምሮ አማረ፣ ካሙዙ ካሳ፣ ፋኑ ጊዳቦና አዲስ ፍቃደ የተሳተፉበት ነው ማለት ነው በቅንብሩ። በማስተሪንግ በኩል ክሩቤል ተስፋዬ ሙሉውን አልበሙን ተሳትፎበታል ማለት ነው ማስተሪንጉ። ተወዳጇ ድምፃዊት ዘቢባ ግርማ የኛ በሚባል ቡድን ውስጥ በሙዚቃ ስራዋና በትወና ብቃቷ እንዲሁም በመጀመሪያ ነጠላ ዜማዋ ገራገር በተሰኘው ሙዚቃና በርከት ባሉ ነጠላ ዜማዎች በመስራት ተወዳጅነትን አትርፋለች። ድምፃዊት ዘቢባ ግርማ ከሀገራችን በርካታ ወጣት ድምፃውያን ጋር ሙዚቃን አብሮ በመስራት በህዝብ ዘንድ እውቅናን ተወዳጅነትን አግኝታለች። እንደምንም የተሰኘው አልበም 13 ትራክ ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ 5 ዓመትና 5,700,000 ብር በላይ በጀት ወጥቶበታል። እጅግ አድካሚ 5 ዓመታት ጉዞ ነው የተጓዘው የአልበም ለመጨረስ። አልበሙ ላይ 3 የሙዚክ ቪዲዮዎች ተሰርቶ የተጠናቀቁ ሲሆን ይህን አልበም ሙሉ በሙሉ ወጪው በድምፃዊቷ ዘቢባ ግርማ ፕሮዲዩስ ተደርጓል ማለት ነው። ይህ እንደምንም የተሰኘው አልበም ብዙ የተደከመበትና የተለፋበት አልበም ሲሆን በአልበም ይዘትም ስለ ፍቅር፣ ስለ ምስጋና፣ ስለ እናት፣ ስለ ተለያዩ ማህበራዊ ጉዳዮችን የሚዳስስ አልበም ነው። እንደምንም የተሰኘው አልበም የፊታችን ዓርብ ግንቦት 1 በዘቢባ ግርማ የዩቲዩብ ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች ላይ ይለቀቃል። ስለዚህ እናንተ የሚዲያ ሰዎች ዘቢባ እናንተ እያያችኋት ነው ያደገችው። ከትወና እስከ ሙዚቃ የነበረው ጉዞዋ በተለይ ደግሞ ከገራገር ከሚለው ከአልበሙ ከመጀመሪያ ነጠላ ዜማ ከህዝብ ጋር ይበልጥ ካስተዋወቃት ጀምሮ እስካሁን ያለችበትን የሙዚቃ ሂደቷን መንገዷን ውጣ ውረዱን በደንብ የምታውቁ ነውና ይህንን አልበም ህዝብ ጋር በደንብ እንዲደርስ የድካሟን ፍሬ የምታይበት እንዲሆን እናንተ የሚዲያ ሰዎች ሁልጊዜም ከጎኗ ስለሆናችሁ አሁንም በድጋሚ የአልበም ህዝብ ጋር በደንብ ደርሶ ተደማጭነት እንዲያገኝ ሁሉንም አስተዋጽኦ እንድታደርጉ ከልብ እናመሰግናለን። ስለ አልበሙ አንዳንድ ነገር ሀሳብ ካላት ትላለች። እንደምንም የተባለበት ምክንያት እንደምንም የምትባለዋ ሲንግል ማናት ትራክ ስትሰራ በጣም ከባድ ጊዜ ላይ ነበርኩኝ። በጣም ከባድ እምወጣው የማይመስለኝ ከባድ ጊዜ ላይ ነበርኩኝ እና በወቅቱ እንደውም ወንድዬ ሲሰራልኝ ከምህረተአብ ጋር እንደ ሲንግል እንዳወጣው ነበረ። ግን
ፈጣሪ አልፈቀደውም ለአልበም ሆነ። ያ ጊዜ አለፈ እንደምንም ታለፈ። ከዛ ደግሞ ስራው ደግሞ በጣም ውብ የሆነ የብዙ ሰዎችን ስሜት ሊገልጽ የሚችል ቆንጆ ስራ ስለሆነ ነው ያንን ያደረግንበት ምክንያት። ሶሻል ሚዲያ፣ ጋዜጣ እንዲሁም መጽሔቶች ምን ያህል ለአርቱ ትልቅ አስተዋጽኦ እንዳላችሁ እንድታውቁ ፈልጋለሁ። ከናንተ ውጪ እኛ የሰራነው ስራ ህዝብ ዘንድ ለማድረስ በጣም ከባድ ነውና እናንተ ጥሪያችንን አክብራችሁ በጊዜያችሁ በሰዓታችሁ ስለተገኛችሁልኝ በጣም ነው ማመሰግነው። ስለ አልበሙ ያው ማለት ያለበትን ነገር ኪነት ገልጾታል። ነገር ግን በዚህ 5 አመት የስራ ሂደት ውስጥ በጣም ብዙ ከባድ ብዙ ለአስጨራሽ አስደሳች እንዲሁም ደግሞ በጣም ብዙ ዋጋ የተከፈለበት ስራ ነው። ሙሉ ለሙሉ በራሴ ፕሮዲሰርነት ነው የተሰራው ይሄ ስራ። ይህን ያለም ዋጋ ሊወጣ የቻለበት ምክንያት ያው እንግዲህ እናንተ ከሞላ ጎደል ታውቁታላችሁ የዚህ የሙዚቃውን ህይወት። ምክንያቱም አልበም አለቀ ሲባል እንደገና ይጀመራል፣ ጨረስን ሲባል የሆነ ክፍተት ይገኛልና ይሄንን ስራ 13 ስራዎችን መርጦ ወደ እናንተ ጋር ለማምጣት ከ20 በላይ ስራዎችን የሰራ ነው። እንዲሁም ደግሞ ከአንጋፋ እስከ ወጣት የኪነ ጥበብ ባለሙያዎች የተሳተፉበት ስራ ነው። ዋጋ የዛሬ 4 አመት የነበረ የግጥም የዜማ ዋጋ የቅንብር ዋጋ ዘንድሮ ሌላ ታሪክ ላይ ነውና እኔ ደግሞ ከአራስ ቤት ወጥቼ ወደ ስራዬ በተመለስኩበት ጊዜ ኦልሞስት ብዙ ስራዎች እንደ አዲስ ዋጋቸው አንሰራርተው ነው የጠበቀኝና እንደ አዲስ ደግሞ የጀመርኩበት የሰራውበት ጊዜ ነበርና ለዛም ነው ይሄን ያህል ጊዜና ይሄን ያህል ዋጋ የከፈልንበት። እንግዲህ እኔ የቻልኩትን የአቅሜን ያለኝን ጥሩ ነገር እዚህ ስራ ላይ አበርክቻለሁ። ሌላው ደግሞ የፈጣሪ በረከት ነው። እንዲሁም ደግሞ የእናንተ የፕሮሞሽን እገዛ በጣም ያስፈልገኛል። በራሴ ዩቲዩብ ቻናል ነው የመጣሁት። እንግዲህ ያያችሁትም ካላችሁ ወይም ደግሞ እንደ አዲስ ማየት የምትፈልጉም ዘቢባ ግርማ ኦፊሻል ዩቲዩብ ቻናል ነው። 57000 ሰብስክራይብ በላይ ያለው የዩቲዩብ ቻናል ነው። ለመጀመሪያ ጊዜ ነው ሙዚቃ ስራ የሚጫንበት። ያው አንድ ሲንግል ነው እስካሁን የጫንኩበት ኦዲዮ፣ ግን በአልበም ደረጃ ለመጀመሪያ ጊዜ ነው ስራ እየተጫንበት ያለው። እንግዲህ መልካም ምኞታችሁን ከወዲሁ እንድትመኙልኝ ፈልጋለሁኝ። በጣም ትንሽ ያስፈራል። ምክንያቱም ያወጣሁትን መልስ ይሆን ወይ ብዙ ነገር አለ፣ እሱን ነገር አካክስበት ይሆን ወይ የሚለው ነገር ትንሽ ያስፈራል። ግን ደግሞ በራስ ዩቲዩብ መምጣት ምን ያህል ጥሩ እንደሆነ ቀደም ያሉ የሙያ አጋሮቻችን እየሰሩ አሳይተውናል። ስለዚህ እኛም ያንን ፈለግ ተከትለን ወደ ራሳችን ፕላትፎርም መተናል። 5 አመት ለአንድ አልበም ስራ በጣም ብዙ ነው። ግን ከዚህ በፊት ጓደኛዬ ለምለም ኃይለ ሚካኤል የሰራችውን አልበም የፈጀባትን ጊዜ ሰምተው ከሆነ 9 አመት በጣም ከባድ ነው። ምንድነው 9 አመቱ ላይም ወይም 5 አመቱ ላይም እየሰራን አይደለም። ብዙ ነገር ይፈጠራል በመሃል የስቱዲዮ ሺፍት ማድረግ፣ አንድ ቦታ ካንስል ተደርጎ ሌላ ቦታ የመምጣት፣ ከዛ ደግሞ የኔ የሴትነቴ እናትነቴ በመሃል ልጅ ወልዳለሁኝ ወይ ደግሞ በሌላ የህይወት መንገድ ውስጥ ራሴን ብዙ ቢዚ አድርገውና አለ አይደለ በመሃል የሚወስደው ጊዜ አለ ሳይሰራ የሚሄድበት። አልበሙ የተጀመረበትና ያለቀበትን ጊዜ ነው እኛ ካልኩሌት የምናደርገው። የተጀመረው ኦልሞስት ኮቪድ ያማልቅ ነው እንደተሰራ ነው እና በስራው ሂደት ላይ ያለው ነገር በመሃል የሚገጥመን የህይወት መንገድ ነው እንጂ 5 አመት ሙሉ ስቱዲዮ ውስጥ ሆነን አይደለም። ጋሼ ይልማ 3 ስራ ነው የሰራልኝ። ግን ደግሞ 1-2ቱ ከሰራዋቸው ጃነሮች ጋር ተመሳሳይ ስለነበሩ ለቀጣይ አልበም ብዬ 2ቱን ቀንሼ ነው አንዱን ያስቀመጥኩት። እኔ በፊት ገና ሙዚቃ ውስጥ እንደገባሁኝ እማስበው የሆነች ምስላት ዘቢባ አለች። በቃ እንደነ አስቴር አወቀ እንደነ ማህሙድ አህመድ ትልልቆቹ ስራዎቻቸውን እየሰማን የመጣናቸው በጣም ኳሊቲ በቃ ጽድት ያለ ስራ የሚሰሩት ምክንያቱም በጣም ባለሙያ በሆኑ ስራቸውን ጠንቅቀው በሚያውቁ እንዲሁም ደግሞ በስነ ምግባር ከታነጹ ባለሙያዎች ጋር ስለሚሰሩ ነው ያንን የመሰለ ዘመን ተሻጋሪ ስራዎችን የሚሰሩትና እንደነሱ መሆን እፈልግ ነበርና ጋሼ ጋርም ሲሄድ አበበ ብርሃኔ ጋር ሞገስ ተካ ጋርም ሲሄድ ያ የምመኘውን አይነት ፐርሰናሊቲ ነው እነሱ ጋር ያገኘሁትና
አንድም ስራ ይስጡኝ ሁለትም ስራ ይስጡኝ ወስድ ነበረ እና ተሰብስቦ 20 ምናምን ስራ ሲሆን ስንመርጣቸው ሚዛን ይደፋሉ። ኦልሞስት ሌጀንደሪ ነው አይደለ? ስራቸው በጣም ሚዛን ይደፋ ነበርና ግን ደግሞ እንዳልኩ ጋሼ ይልማ 3 ስራ ስለሰራ 3ቱንም አልወሰድንም። ከሌላ ስራ ጋር በጃነር በቅኝትም የሚመሳሰል ስራ ስለነበረ የጋሼን ስራ የተወሰነውን አስቀምጬ ማድረግ ያለብኝን መርጫለሁኝ። እንዲሁም ደግሞ የአሁኑንም ጀነሬሽን ደግሞ የሚወክሉ ቅድም ወንድሜ እንዳለው እንደነ ናትናኤል ግርማቸው እንደ ሰኒ ውብ አሉ የተጠቀሱ ባለሙያዎች እነሱ ጋርም ደግሞ ዘመን ተሻጋሪ ስራ እየሰሩ ነው። ከነሱ ጋርም እየሰራው መጥቻለሁኝና ከነሱም ለመውሰድ ሞከርኩኝ። እንዳልከው ነገሩ ብዝት አለ ግን ደግሞ ውበት አለው ወጥቶ እስክትሰሙት እንዲሁም ደግሞ ድጋሚ ሀሳብ አስተያየታችሁን እስክትሰጡኝ በጣም ጓጉቻለሁ። ምክንያቱም እስከዛሬ ብቻዬንና አብሮኝ ያሉት ሰዎች ናቸው እየሰማን ያለ ነውና በጣም ከነዚህ ሰዎች ጋር በመስራቴ በጣም ደስተኛ ነኝ። እንዲሁም ካለቀ በኋላ ደግሞ የመጡ ስራዎችም አሉና የበለጠ ለስራው ለአልበሙ ውበት ሰጥተውታል። መብዛቱ እኔን ትንሽ ዋጋ ላይ ጎዳ አድርጎኛል እንጂ ለስራዬ በጣም በጣም ትልቅ ክብርና ትልቅ ሞገስ ነው የጨመረልኝ። ሌላው የአልበም መብዛቱ በጣም እኛንም የሚያሳስበን ነገር ነው። እንደውም ባለፈው አመት አቶ አብርሃም የሚያስታውሱ ከሆነ ኦልሞስት ከ30 ምናምን በላይ ስራዎች ነበሩ የወጡት በአመት ውስጥ ማለት ነው። ዘንድሮ ደግሞ በየሳምንቱ ነው እየወጣ ያለው። መጠበቁ በራሱ 5 አመት ብለን እንደገና ሌላ 6ኛ አመት ነው የምናመጣውና እኔ ኩኩዬን በጣም የምወዳት በጣም ማከብራት ድምጻዊት ናት እና አውርተን ተነጋግረን ሁሉ የእድላችንን ነው ዘውዬ ዝም ብለሽ ልቀቂ ተባብለን ነውና እግዚአብሔር ሁሉንም እድል እንግዲህ ለየራሱ ነው አይደለ? እኔም የራሴ የሆነ ኦዲየንስ አለኝ ኩኩዬም እንደዛው ኔክስት የሚያወጡትና እስኪ ያው የተለያየ ጃነርም ስለሆነ ያለን እንግዲህ ስሙትና እናንተ ሞገስ እንዲኖረው አድርጉልኝ። አመሰግናለሁ። ነገር ግን ኮላብ አድርጎ መስራት ላይ በጣም የምንወደው እውቁ ዘፋኝ በቀለ አረጋ አብረን ሰርተናል። እንዲሁም ደግሞ ገዳ ኦሮምኛ ዘፋኙ እና መሰለ ጌታውን የጻፉት ግጥም እንዲሁም ደግሞ አበበ ብርሃኔ ዜማውን የሰራው ኦሮምኛ በአማርኛ ለመጀመሪያ ጊዜ ሰርቻለሁኝ። ስራው በጣም የተለያዩ አይነት ይዘቶች አሉት። ፍቅርን በተለያየ መንገድ ገልጸናል። በተለያየ በቁጭት በስኬት በሀዘን ገልጸናል። ሌላው አለምዬ አለምፀሐይ ወዳጆ ቆንጆ ስለ እናትም ስለ ሀገርም የሚሆን ስራ ሰርታልኛለች። እንዲሁም ስለ ሴት ልጅ ጥንካሬ ሰርቻለሁ። አንድ ልዩ የሚያደርገው ስራ ምንድነው? ሞገስ ተካ ይሰራልኝ ምስጋና ሰዎች ይሰኛል ርዕሱ። ስለ ምስጋና ነው። በህይወታችን ብዙ አይነት ነገሮች ይገጥሙናል። ብዙ አይነት ሰዎች ይገጥሙናል። የሚያበረቱን አሉ ከፈጣሪ ቀጥሎ ደግሞ ገፍተውም የበለጠ የሚያበረቱንም አሉ። እሱን ሰዎችን እግዚአብሔርንም ያመሰገንኩበት ስራ አለ። እንዲሁም ደግሞ ባለን ነገር መርካት በቃ ዋናው እድሜ ነው ዋናው ጤና ነው አይነት ሀሳብ ያለውም ስራ አለኝ። ብዙ 13 የተለያየ ሀሳብ አለኝና ሞክር ያለው እኔ ባለኝ እድሜ ለቀጣይ ትውልድ ቢያንስ የዘቢባ ግርማ ብለው እንኳን እኔ የትላንቶቹን እንደዘፈንኩኝ ሁሉ እነሱም የኔን መጫወት እንዲችሉ የሚያስችል በሀሳብም በምንም ጥሩ አድርጌ ለመስራት ሞክር ያለው። ከዞጃክ ጋር አብሮ የመስራት ሀሳብ ነበረን። ኦልሞስት 4 ወር የፈጀ የስራ ሂደትም አብረን አሳልፈናል። ዞጃክ ለአርቲስቱ ጥሩ ነገር ይዞ መጥቷል። እያየንም ነው። ከእህታችን ከቬሮኒካ ከያሬድ ነጉ እንዲሁም ከነብስሬ ጀምሮ ጥሩ ነገር በራሳችን ዩቲዩብ እንድንሰራ የሚያደርግ ፕላትፎርም ይዘው መጥተዋል። እኔም ያንን ሀሳብ ወድጄው ተከትዬ ነበረ። ነገር ግን እኔ ሙዚቃውን እማከብር ሰው ነኝ። ገንዘቡን ሳይሆን ሙዚቃውን እማከብር ሰው ነኝ። ምክንያቱም ሙዚቃ ስትሰራ ለማህበረሰቡ ይጠቅማል ወይም ደግሞ ባለሙያው በለፋበት ልክ አቀናባሪው ቅድም ብለዋል ከዜማ እስከ ላይቭ ኢንስትሩመንት እስከሚገቡ ሰዎች በጣም የለፉበት ስራ ነውና ያንን በባለሙያ እንዲሸጥ ስለፈለኩኝ ለነሱ አልሸጥኩም። ምክንያቱም
ስራዬ ትክክለኛ ኦዲየንስ ጋር እንዲደርስ ፈልጋለሁ። ምክንያቱም እኔ ኢትዮጵያዊት ዘፋኝ ነኝ። ኢትዮጵያዊ ኦዲየንስ ነው ያለኝ። ኢንተርናሽናል ለመሆን ኢንተርናሽናል የሚያደርገኝን ስራዎችን መስራት ይጠበቅብኛል። ነገር ግን በዞጃክ በኩል ቢሄድ ስራዬ ትክክለኛ መንገድ ይይዛል ብዬ ስላላሰብኩኝና ጥሩ ኦፈር ተሰጥቶኛል። ነገር ግን እኔ በምፈልገው ዲሲፕሊን ስላልሆነ ትቼዋለሁኝ። በእርግጥ ልክ ነው፣ በጣም በስቷል። ለቀጣይ ስራ እንግዲህ ምንማርበት ነው የሚሆነው። ቀጣይ አልበም ስንሰራ እንመለስበታለን። ዘይባ አንዴ የውም እየመጣች ነው። የዘይባ የመጀመሪያ ልጇ እናቷን እንኳን ደስ አለሽ ለማለት አበባ ይዛ እየመጣች ነው። እንዲሁ የዘይባ ደግሞ አብሮ አደጎች ጓደኞቿም እንደዚሁ መጥተው እንኳን ደስ አለሽ ሌሏት ተገኝተዋል። የውም በዚች ጋር ይኸው ሞራል 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 እናቴ እንኳን ደስ አለሽ። እኔ ሳድግ እንዳንቺ ጠንካራና ጎበዝ ሴት መሆን ነው የምፈልገው። ሞራል 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 እሺ እኔ ልጅ ውድድ ነው ማድረግሽ። እሺ የኔ ቆንጆ አንዴ ረግ ይበሉልኝ። እሷ ባትኖር ልጇ ኢየሱስ ክርስቶስ ባይኖር ዛሬ እዚህ ደረጃ አልደርስም ነበር። እኔ ልደትዬ ውስጥ አድሬ አውቃለሁ። ልደትዬ ውስጥ አልቅሼ ጥያቄ ተመልሶልኝ ያውቃል። ለኔ እዚህ ያሉ እኔን የሚያውቁኝ ሰዎች ለልደታ ማርያም ያለኝን ቦታ ያውቁታል፣ እነሱም ያውቁታል። ምንም አይነት ነገር ቢኖር ከሷ መራቅም መለየትም አልፈልግም። ምክንያቱም እናቴ ናት። እኔ ከልጅነት እስከ እውቀት እናት ሆና ያሳደገችኝ ከልጇ ከመድኃኔዓለም ጋር እሷ ናትና ልዩ ቀን አለው። ይሄ ቀን ሲወሰን 5 ወር በፊት ነው የተወሰነውና ራሱ ቀኑ ካልኩሌት አድርጎ እሱ ቀን ላይ ነው የመጣልኝና ብገፋው ደስ ይለኝ ነበረ። ግን ለኔ ልዩ ቀን ነው። ግንቦት 1 በመጣ ቁጥር ስኬቴን ይሄኛውን ትልቁን አልበም ማለት ታውቁታላችሁ ምን ያህል ስኬት እንደሆነና ይሄንን ቀኔን አስብበታለሁኝ። ፈጣሪ ደግሞ ይባርክልኝ ስራዬን። ምንም ከስፒሪቹዋል ነገር ጋር ላገናኘው የፈለኩት ነገር የለም። ለኔ ልዩ ቀን ስለሆነ ነው። ይሄንን እኔን የሚያውቁኝ ሰዎች ያውቁታልና ይቅርታ። በተረፈ እዚህ ስራ ላይ በመሳሪያ በኢንስትሩመንት ከሰላሚኖ ሮሃ ባንድ ጀምሮ እነ ሉዋም ማሪ እነ አማን ግሩም መዝሙር የተለያዩ ሰዎች ጠርቼ ማልጨርሳቸው እነ ዘርዬ እነ ደግሰው ማሲንቆ በጣም ብዙ 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 ሰዎች ተሳትፈውበታል። ሰላሚኖ በጣም ስራዬን ወዶ አክብሮ መጥቶ ፐርፎርም ስላደረገልኝም በዚህ አጋጣሚ ላመሰግነው ፈልጋለሁ። እንዲሁም ሙዚቃውን እየሰሩልኝ ባለሙያዎች ቅድም የተጠቀሱት አሁን ብጠራ እንዳላጎልና እንዳይቀየሙኝ ሁሉም ሙዚቃውን የሰሩልኝ ባለሙያዎችን በጣም ላመሰግን ፈልጋለሁ። ወንደሰን ይሁብ በጣም ማመስገን ፈልጋለሁ። ምክንያቱም ከሱ ጋር በመሆኔ ብዙ ነገሮችን ወደፊት መግፋት ችያለሁኝ። በአጠቃላይ በግጥምም በዜማም የተሳተፉ ባለሙያዎችን ማመስገን ፈልጋለሁ። ወደ ራሴ ስመጣ ባለቤቴን በጣም ማመስገን ፈልጋለሁ። እሱ በህይወቴ ከመጣ በኋላ ብዙ ነገሮች መቀየር ችለዋል። አራስ ቤት ሆኜ እኔ ሙዚቃዎቼ ሌላ ቦታ ሰማው ነበርና በጣም አዘኜ ሲከፋኝ ትጨርሻለሽ ቆይ አንድ ጊዜ አንቺ ብቻ በርቺ እያለ በገንዘብም በጉልበትም እኔ ስቱዲዮ እያደርኩኝ ክለብ እየሰራው ስመጣ ልጆቹን ቴኬር በማድረግ እኔንም ቴኬር በማድረግ ከጎኔ ሆኖ ተስፋ ስቆርጥ አይዞሽ አለሁኝ እግዚአብሔር ያውቃል ስራሽ እኮ አሪፍ ሊሆን ስለፈለገ ነው እንደዚህ የሚሆነውና በርቺ እኔ ያለሁልሽ እያለ ከማንም በላይ ከጎኔ ቆሞልኛል። ብዙ ብዙ ነገሮች ተፈጥሯል። በዛ ውስጥ አብሮኝ ሆኖ የቆመልኝ ሰው ነው። በጣም ነው ማመሰግነው። እነዚህ ወንድሞቼ በተለይ ሞገስ ይባላል። ሞገስ መኮንን የአድዋ ባንድ ባለቤት ነው። በማንኛውም ሰዓት በመፈልገው ሰዓት ከጎኔ ነበረ። ወንድሜ ነው። ቢቸግረኝ የሆነ ነገር ባጣ በዚህ አጋጣሚ ጊዮን ነበረ ፕሬስ ሪሊዛችንና ባልታወቀ ምክንያት ካንሰል ሲደረግ ወንድሜ ሞገስ
ከራማዳዎች ጋር በመሆን ተባበሩኝ። በአንድ ቀን ውስጥ ሮብ ነው ለኔ የተነገረኝ፣ ለእናንተ አርብ ተብሎ ሮብ ነው እንደማይሆን የተነገረኝና በዚህ አጋጣሚ ራማዳዎችን በቃ ለኔ ያላቸውን ክብር ነው ያየሁትና ራማዳ አዲስ ሆቴሎችን በጣም ነው ማመሰግነው በዚህ አጋጣሚ። ምክንያቱም በአንድ ቀን ውስጥ እንደዚህ አይነት ነገር ማንም አይፈቅድምና በጣም ነው ማመሰግነው። ለዚህም ደግሞ ኃላፊነቱን የሚወስደው ወንድሜ ሞገስ ነው። እናትም ሚስትም እህትም ቤስት ፍሬንድም ጭምር ነች። ስለሷ ስናገር እኔ እንባ ይመጣልና ብዙም አልናገርም። አንድ ቢላ ለመሆን በብረትነቱ ይታሻል፣ በእሳት ይፈተናል። ዘቢባ ግርማ ማለት በእሳት የተፈተነች ከእሳት ውስጥ የወጣች ዳይመንድ ነች ለኔ። ለኢትዮጵያ ሕዝብ ደግሞ ወርቅ፣ ለኔ ዳይመንድ ነች እና የኔን በመሆንሽ እድለኛ ነኝ። እንኳን ለዚች ቀን በሰላም አደረሰሽ። እንኳን ደስ ያለሽ። ያንቺ ደስታ የኔ ደስታ ነው። ሰው ይወድሻለሁ። ሞራል እናመሰግናለን። ፊቴን ስመልሰው የተጓዝኩበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው ብዙ ሰዎች አሉኝ፣ ሰዎች የምላቸው። ሙሉን ትሰማለህ።